ሁላችንም አንድ የሚያመሳስለን ነገር አለ። እሱም ፕሮክራስቲኔሽን ነው። ሁላችንም ትልቅ እቅድ እናወጣለን። ከዛ በኋላ ያን እቅድ ለማሳካት ኢንቴንሲቭ የሆነ ፕላን እናዘጋጃለን። ከዛም ያንን ፕላን ለተወሰኑ ቀናት መከተል እንጀምራለን። ነገር ግን ሞቲቬሽናችን ፌር ካደረገ በኋላ ያንን ነገር መስራት ሙሉ ለሙሉ ያስጠላናል። ዊል ኮምፕሌትሊ ስቶፕ ዛት። ከዛ በኋላ እንደገና ሰምሃው ሞቲቬሽን እናገኛለን። ያንን ፕላናችንን ወይም አዲስ ፕላን አወጣን ለተወሰኑ ቀናት ያን ነገር ፎሎ እናደርጋለን። ከዛ በኋላ አጌን አወር ሞቲቬሽን ፌድስ ኤንድ እንደገና ያን ነገር መስራት እናቆማለን። ይህ ሳይክል በተደጋጋሚ ይቀጥላል ማለት ነው። ይህ ሳይክል በተደጋጋሚ እየቀጠለ በሄደ ቁጥር በራሳችን ላይ ያለን መጠን እየቀነሰ ይሄዳል። ምክንያቱም ራሳችን ያወጣናቸውን እቅዶች እንኳን መከተል መቻል ስላልቻለ ነው። ስለዚህ በራሳችን ላይ ያለን መጠን እየቀነሰ በሄደ ቁጥር ይህ ሳይክል ወደ አለመቻል ወደሚባለው ኢንፎርሜሽን እየተገለበጠ ወይም እየተቀየረ ይሄዳል። ፋይናሊ ዊል ኢንድ አፕ ኢን በርንአውት የሚባለው ፌዝ ላይ ኢንድ አፕ እናደርጋለን። ስለዚህ በዚህ ቪዲዮ ሃው ቱ ብሬክ ዚስ ሳይክል ኤንድ ሃው ቱ ኔቨር ፕሮክራስቲኔት አጌን የሚለውን ነው የምነጋገረው። ለቻናሉ አዲስ ሆናችሁ ብስራት እባላለሁ። 4ኛ ዓመት የህክምና ተማሪ ዲያቆን እንዲሁም ፊትነስ ኢንቱዚያስት ነኝ። ወደ ቪዲዮ ነው። ፕሮክራስቲኔሽን ለመከላከል በቅድሚያ ማድረግ ያለብን ነገር ፍሎር ቨርሰስ ሴሊንግ ጎልስ የሚባሉትን መረዳት ነው። ብዙዎቻችን እቅድ ስናወጣ ሞቲቬትድ የሆነ ስቴት ላይ ያለን ያን እቅድ የምናወጣው። ስለዚህ ሴሊንግ ጎል ነው ብዙዎቻችን ሴት የሚያደርጉ። ሴሊንግ ጎል ማለት ስሙ እንደሚያስረዱ ሴሊንግ ከፍታ ወይም ደግሞ ኮርኒስ እንደምንለው ፎር አወር ቤስት ሰርቪስ ነው እቅድ የምናወጣው። ቤስት ኮንዲሽን ላይ ብንሆን፣ ጥሩ እንቅልፍ ብናገኝ፣ ሁሉም ነገር ስሙዝሊ ቢሄድልን ያን ነገር መስራት የምንችለውን አይነት እቅድ ነው የምናወጣው። በጣም አምቢሽስ የሆነ እቅድ ነው ብዙዎቻችን የምናወጣው። በጣም አምቢሽስ የሆነ ጎል ነው ሴት የምናደርገው። ከዛ ያን ነገር ፎሎ ማድረግ እንጀምራለን። ስለዚህ ያ ሞቲቬሽናችን አለ። ስለዚህ የተወሰኑ ቀናት ፎሎ ካደረግን በኋላ ያ ሞቲቬሽናችን ሲጠፋ በጣም ኢንቴንሲቭ በጣም አምቢሽስ የሆነ ፕላን ስለሆነ ስንከተል የነበረው ዊል ፓወራችን ዌራው ያደርጋል ይቀንሳል። ስለዚህ ያን ነገር ለትንሽ ጊዜ ብቻ ነው መከተል የምንችለው። ምክንያቱም በጣም ኢነርጂ ኢንቴንሲቭ የሆነ ፕላን ስለሆነ ስንከተል የነበረው ማለት ነው። ለትንሽ ጊዜ ብቻ ነው ፎሎ የምናደርገው። ከዛ በኋላ በርኖ ውስጥ እንገባለን። ስለዚህ ያን ነገር ሙሉ ለሙሉ ነው የምናቆመው። በቃ ይህን ነገር መከተላችን ምናምን ብለን ሙሉ ለሙሉ እናቆማለን። ያ ነገር ወደ አእምሯችን ፌል ሲግናል ነው የሚልከው፣ ፌሊየር ሲግናል። ያን ነገር እኮ ራስ የወጣውን እቅድ እንኳን እየሰራ አይደለም ዩ አር ፌሊየር ብሎ ነው አእምሯችን የሚያስበው። አእምሯችን ለእኛ የሚነግረን ነገር ያ ነው። ምክንያቱም ራሳችን ነው ያን እቅድ የወጣ ነው፣ ግን አዚ ሴም ታይም ራሳችን ፎሎ እያደረግነው አይደለም ያንን እቅድ። ሶዛት ይህ ነገር ሌሎችን ታስክስ አኮምፕሊሽ እንዳናደርግ መጥፎ የሆነ ጠባሳ አእምሯችን ላይ ይፈጥርብናል። ስለዚህ ለዚህ ደግሞ መፍትሄው ምንድነው መሰላችሁ? ፍሎር ጎልስ የሚባሉትን ማውጣት ይቻላል። ፍሎር ጎልስ ማለት ለቤስት ሰልፋችን ጎል እንደወጣ ነው ሁሉ ለወርስት ሰልፋችንም ጎል ማውጣት መቻል። አንድ ሰው ሁሉ ጊዜ ቤስት መሆን አይችልም። አንድ ሰው ሁሉ ጊዜ ሞቲቬትድ መሆን አይችልም። ኢት ኢዝ ናቹራል ነው። ምንም ማድረግ የማትችሉም። ሁሉ ጊዜ ሞቲቬትድ መሆን አትችሉም። ሁሉ ጊዜ አሪፍ የሆነ ሙድ ላይ መሆን አትችሉም። ሁሉ ጊዜ ጥሩ ኢነርጂ ሊኖራችሁ አይችልም። ስለዚህ ለቤስት ሰልፋችሁ ብቻ ሳይሆን ለወርስት ሰልፋችሁ ጎል ሴት ማድረግ አለባችሁ። ስለዚህ እነዚህ ጎሎች ቴክኒካሊ ምን ይባላሉ? ሚኒመም ቫያብል ጎልስ ይባላሉ። ሚኒመም ቫያብል ጎልስ ማለት ሚኒመም ናቸው፣ በጣም አነስተኛ ናቸው፣ ግን ስቲል ቫያብል ናቸው ወይም አስፈላጊ ጠቃሚ ናቸው። ለምን ጠቃሚ ናቸው? ወደ ዋናው ወደምንፈልገው ጎላችን ትንሽ ወይም ደግሞ የተወሰነ አንድ ስቴፕ ለመጠጋት የሚረዱ ጎሎች ናቸው ማለት ነው። እነዚህ ሚኒመም ቫያብል ጎሎች እንዴት አድርጎ ፕሮክራስቲኔሽን አቮይድ እንደሚያደርጉ አንድ ባንድ ላሳያችሁ። በቅድሚያ እነዚህ ሚኒመም ቫያብል ጎልስ ለመስራት ምንም አይነት ማሰብ አይጠይቁም። ድሮ ኬሚስትሪ እንደተማረው አክቲቬሽን ኤነርጂ የሚባል ኮንሰፕት ነበር። አንድን ኬሚካል ሪአክሽን ኢኒሼት ለማድረግ አክቲቬሽን ኤነርጂ ያስፈልገዋል ተብለን ነበር። አንድን ታስክ ኢኒሼት ለማድረግ ተመሳሳይ አክቲቬሽን ኤነርጂ ያስፈልገዋል። ስለዚህ በጣም እነዚህ ሚኒማም የሆኑ ታስኮች ስለሆኑ እነዚህን አክቲቬት ለማድረግ እነዚህን ኢኒሼት ለማድረግ እነዚህን ታስኮች ምንም አይነት አክቲቬሽን ኤነርጂ አይጠይቁም። አነስተኛ የሆነ አክቲቬሽን ኤነርጂ የሚጠይቁ። ስለዚህ ወደ እነዛ ታስኮች በቀላሉ እንገባለን። በቀላሉ ከገባን በኋላ ደግሞ የአንድ ታስክ በጣም ከባዱ ፓርት መጀመር ነው። ከጀመርነው በኋላ ያ ነገር ዳውንሂል የሆነ ፕሮሰስ ነው የሚሆን። በጣም ተራራ እንደመውረድ አይነት ፕሮሰስ ነው የሚሆን። ፓሲቭ የሆነ ፕሮሰስ ነው የሚሆን። መጀመሩ ላይ አካባቢ ላይ በጣም ከባድ ነው። ስታቲክ ፍሪክሽን እና ኬኔቲክ ፍሪክሽን ብለን በፊዚክስ እንደተማርነው አይነት ኮንዲሽን ማለት ነው። አንድን ነገር ስንጀምር ከባድ ስታቲክ ፍሪክሽን አለ፣ ከዛ በኋላ ኬኔቲክ ፍሪክሽን በጣም ከዛ ያነሰ የሆነ ፍሪክሽን ነው የሚኖረው። ስለዚህ ጀመር ነው። ፎር ኤግዛምፕል አንድ ምሳሌ ስጣችሁ። በቀን 10 ፔጅ መጻፍ አነባለሁ ብላችሁ ለቤት ሰልፋችሁ ጎል አወጣችሁለት ነበር። አሁን ግን ለዚህ ለወርስ ሰልፋችሁ ደግሞ
እንደ ፍሎር ጎል ሚኒመም ቫይብል ጎል ብላችሁ ያስቀመጣችሁትን ቢያንስ በቀን 1 ፔጅ ነበር ብላችሁ እስቲ ምንድነው ከፊት ቢያንስ። ስለዚህ ሙዳችሁ አይደለም ምሳሌ የሆነ ቀን ግን 1 ፔጅ ማንበብ ናት። በጣም ቬሪ ሲምፕል የሆነች ነገር ናት። ምንም ሞቲቬሽን አትጠይቅም። እሷን ለማንበብ መጽሐፉን ከፍታችሁ 1 ፔጅ እንዳነብባችሁ ያ መጽሐፍ በጣም አስደሰታችሁ። ስለዚህ 10 ፔጅ አነበባችኋት። ስለዚህ ሆፕፉሊ ያን ነገር ጨረሳችሁት ማለት ነው። ወይም ደግሞ በጣም ሙዳችሁ ያልመጣ ቀን ወይም ኢነርጂ ለውስጥ የሆነ ኢነርጂ ያላችሁ ቀን ወይም ፈተና በጣም ያጨናነቃችሁ ቀን ከሆነ ስቲል 1 ፔጇን ብቻ አነባችሁ ዩ ካን ኮል ኢት ኤ ዴይ። በቃ ስቲል ጎላችሁን አቺቭ አድርጋችኋል። ይህ ምን ሲግናል ለአእምሯችሁ ይልካል? ሰክሰስ ሲግናል። ዶፓሚን ሪሊዝ ነው ያደርገው። ያን ነገር ጎሉን አቺቭ አድርገዋል ነው በቃ ዩ አቺቭድ ኢት ብሎ ነው ለአእምሯችን የሚነግሩ። ያ ደግሞ ለአይዴንቲቲያችን እኔ እኮ ጎላችን ማድረግ እችላለሁ የሚል አይዴንቲቲ ራሳችን ላይ ክሬት እንድናደርግ ይረዳናል ማለት ነው። ይህ ሁሉ ዘ ኢፌክት ኦፍ ሚኒመም ቫይብል ጎልስ ናቸው። እንዴት አድርገን ሚኒመም ቫይብል ጎላችን ማወቅ እንችላለን ካልን ለአይዲያል ሰልፋችሁ ያወጣችሁትን ጎል ሲካፈል ለ10 አድርጉት። ኢት ኢዝ ጀነራል ሩል ኦፍ ታም። ለምሳሌ ቅድም እንዳልኳችሁ 10 ፔጅ መጽሐፍ 10 ፔጅ ኦፍ ኤ ቡክ በቀን አነባለሁ ከሆነ ያን ሲካፈል ለ10 ስታደርጉት 1 ፔጅ። ስለዚህ አትሊስት 1 ፔጅ ብላችሁ የምትጀምሩት። ስለዚህ የምትችሉ ከሆነ ሆፕፉሊ 10-20 ማለት ትችላላችሁ። ግን አትሊስት 1 ፔጅ በየቀኑ ታነባላችሁ። ያንን ፎር ይርስ ኮንስተንትሊ ማለት ይችላል። ሁለተኛ ለምሳሌ በቀን ውስጥ 60 ሚኒትስ ወርክአውት አደርጋለሁ፣ በቀን ውስጥ 60 ሚኒትስ ኦፍ ታይም ወርክአውት አደርጋለሁ ብላችሁ ከሆነ ወይም ኤክሰርሳይዝ አደርጋለሁ ብላችሁ ከሆነ ያን ነገር ለ10 አካፍሉት። በቀን ውስጥ 6 ሚኒት ብላችሁ ቢያንስ ለ6 ደቂቃ ብላችሁ አስቡት። እዛ በጥሩ ቀናት 60 ደቂቃ ብለን ኤክሰርሳይዝ ታደርጋላችሁ። ግን በጣም አት ዮር ወርስት ማለት በጣም መጥፎ በሆናችሁበት ቀን ራሱ ለ6 ደቂቃ ምን ታደርጋላችሁ? ኤክሰርሳይዝ ታደርጋላችሁ ማለት ነው። this is the power of minimum viable goals even if ትንሽ ራሱ 6 ደቂቃ ራሱ ብትሆን ባለፈው ቪዲዮ ላይ እንደተነጋገር ነው የኮምፓውንድ ኢፌክት የሚባል ነገር ስላለ በየቀኑ 1% እንኳን መሻሻል ብትችሉ at the end of the year you will be 37 times better than your past self የሚባለው ነገር ስለተነጋገርን ማለት ነው። ዘን ሁለተኛው ደግሞ ፕሪንሲፕል ክሊን የሆነ ኢንቫይሮንመንት መፍጠር መቻል ነው። ክሊን የሆነ ኢንቫይሮንመንት መፍጠር መቻል ስንል በጣም ታይዲ ምናምን ማለት አይደለም። ከዲስትራክሽን ፍሪ የሆነ ኢንቫይሮንመንት መፍጠር። ዲስትራክሽኖቻችሁን መጀመሪያ ሊስት አውት አድርጓችሁ ዲስትራክሽን ሺት የሚባል ወረቀት አዘጋጁ እና ኤቭሪ ሲንግል ቲንግ ዲስትራክት ሊያደርጓችሁ የሚችሉትን ነገር ነው ሊስት አድርጓቸው አንድ ባንድ ማለት ነው። 1 2 3 እያላችሁ ሊስት ካደርጓችሁ በኋላ እነዛን አቮይድ ማድረግ ነው። ፕሮቲፕ መጀመሪያ ፈለጋችሁ ከስልካችሁ መጀመር ትችላላችሁ። ስልክ በጣም ዘ ሞስት ኮመን ዲስትራክተር የሚባለው ስልክ ነው። ኤኒቲንግ በቃ ዲስትራክት የሚያደርጋችሁ ነገር ሰዎችም ፋሚሊ ሊሆን ይችላል ፍሬንድስ ሊስት አድርጓችሁ ከዚህ ያን ነገር በምትሰሩበት ሰዓት ከዛ ዲስትራክሽን ፍሪ የሆነ ኢንቫይሮንመንትን ፍጠሩ። ስለዚህ ቪዲዮውን እስከ መጨረሻው ስለተከታተላችሁ በመጨረሻ አንድ ቲፕ ልጨምራችሁ። ሁሉ ጊዜ አንድ ነገር ለማድረግ ሄስቴት የምታደርጉ ከሆነ ወይም ኦቨርቴክ የምታደርጉ ከሆነ ያን ነገር ኦቨርካም ለማድረግ የሚጠቅማችሁ ሲምፕል የሆነ ቴክኒክ ነው። ዘ 5 ሰከንድስ ሩል ይባላል። ስቴት እየተደረገው ሜል ሮቢንስ በተባለች ሳይኮሎጂስት ነው። ሜል ሮቢንስ የራሷ ዘ 5 ሰከንድስ ሩል የሚል መጽሐፍ አላት። ትልቅ ኮንሰፕት ነው። ስለዛ ነገር ዲፕ ምናምን ታወራበታለች። እሷ መጽሐፉን እንድታነቡ ጋብዛችኋለሁ። ባጭሩ ዘ 5 ሰከንድስ ሩል ማለት አንድ ነገር ለመስራት ለምሳሌ ስፖርት ቤት ሊሄድ ልቀር ብላችሁ እየተወዛገባችሁ ወይም ደግሞ ሄስቴት እያደረጋችሁ ባላችሁበት ሰዓት ያን ነገር ብሬክ ለማድረግ የምትጠቀሙት ሩል ነው። ከ5 መጀመር ነው። 5 4 3 2 1 ብላችሁ መነሳት ነው። ይህ ነገር እንዴት ይሰራል ካላችሁ በጣም ሲምፕል ነገር ነው የሚመስለው፣ ግን ሳይንቲፊክ ባክግራውንዱ ስናየው ከፕሮክራስቲኔሽን ጋር ይገናኛል። ፕሮክራስቲኔሽን ኒውራል ፓዝዋዩ ከባዛል ጋንግሊያ ነው የሚጀምረው። ባዛል ጋንግሊያ የሚባል የኒውክለሶች ጥርቅም አለ ከኮርቴክስ ከአእምሯችን ኮርቴክስ የሚባሉ ከአእምሮ ክፍላችን በታች ማለት ነው። እና እነዚህ ባዛል ጋንግሊያ የሚባሉት ኒውክለሶች ናቸው ፕሮክራስቲኔሽንን ይቆጣጠሩታል ተብሎ የሚታመኑት ማለት ነው። ኦልሶ ዘያር ኮንትሮለርስ ኦፍ ሃቢት የሚባለው ነገር ወይም ደግሞ አንድ ነገር አውቶማቲካሊ የምናደርገው ነገር በእነዚህ ኒውራል ፓዝዌይስ ነው የሚያልፈው። ነገር ግን 5 4 3 2 1 ብለን ስንቆጥር ይሄ አናሊቲካል ታስክ ነው ወይም ማሰብ ይጠይቃል። ከ5 ወደ 4 ከ4 ወደ 3 ምናምን ስንመጣ እኛ መቁጠር የለመድነው ከ1 3 4 5 ብለን ነው። ነገር ግን ከኋላ ወደፊት ከ5 ወደ 1 ስንቆጥር ያ ነገር አናሊቲካል ታስክ ስለሆነ ያን ነገር ወደ ሽፍት ያደርጋል ከባዛል ጋንግሊያ ወደ ፕሪፍሮንታል ኮርቴክስ ወይም ማሰብ ወደሚችለው ሎጂካል ወደ ሆነው ራሽናል ወደ ሆነው አእምሯችን ያን ነገር ሽፍት ያደርገዋል። ስለዚህ ያን ነገር ሎጂካል መሆን ከቻልን ከዚህ ከአውቶሜሽን መውጣት ከቻልን ያን ነገር የተሻለ ውሳኔ መወሰን እንችላለን።
ተብሎ ስለሚታመን ማለት ነው። ምክንያቱም ሁሉ ሰው ሁሉ ጊዜ በዚህ በፕሪፍሮንታል ኮርቴክሱ ቢያስብ መጥፎ ነገሮችን አይሰራም። ምክንያቱም ሎጂካል የሆነ የአእምሮ ክፍል እሱ ስለሆነ። ስለዚህ አሁን የነገርኳችሁ ቴክኒኮች አፕላይ የምታደርጉ ከሆነ you will never procrastinate again. See you at the top of the mountain. ቪዲዮ እስከ መጨረሻው ስለተከታተላችሁ አመሰግናለሁ። Have a nice time.